ሀብታም፣ ነጭ፣ ጥቁር፣ የተማረ፣ ያልተማረ፣ ኃጥእ፣ ጻድቅ ሳይል እንግዳ እንደተቀበለባት ሁሉ ቤተ ክርስቲያንም ያለ አድሎ ሁሉን በኩል አይነት ተመልክታ የመቀበሏ ምሳሌ የአብርሃም ድንኳን ምሳሌ ሆነ ቀርባለች ለቤተ ክርስቲያን። በአብርሃም ቤት ምግበ ስጋ መመገባቸው በቤተ ክርስቲያንም ምግበ ነፍስ የመመገባችን ቃለ እግዚአብሔር የመማራችን ምሳሌ። በአብርሃም ቤት ምግበ ስጋ ነው ሲበላ ነበር። የደከማቸው እንግዶች፣ የተራቡ እንግዶች ምግበ ስጋን ይመገቡባት ነበር። በቤተ ክርስቲያንም ምግበ ነፍስ የመመገባችን ቃለ እግዚአብሔር የመማራችን ምሳሌ። ሌላው አብርሃምና ሳራ በዚህ ድንኳን እግዚአብሔርን ጠይቀው የልባቸውን መሻት ይስሐቅን እንዳገኙ ምዕመናንም በቤተ ክርስቲያን ተገኝተው በቅን ልቡና እግዚአብሔርን ቢለምኑ የልባቸውን መሻት የማግኘታቸው ምሳሌ። አብርሃም ሳራ ባልና ሚስቱ በዚህ ድንኳን እግዚአብሔርን ጠይቀው የልባቸውን መሻት ይስሐቅን የመሰለ ልጅ እንዳገኙ ምዕመናንም በቤተ ክርስቲያን ተገኝተው በቅን ልቡና እግዚአብሔርን ቢለምኑ የልባቸውን መሻት የማግኘታቸው ምሳሌ። የሥላሴ ክብር በአብርሃም ድንኳን እንደተገለጠ ቤተ ክርስቲያንም ለእግዚአብሔር የክብሩ መገለጫ የጸጋው ግምጃ ቤት የመሆኗ ምሳሌ። የሥላሴ ክብር በአብርሃም ድንኳን እንደተገለጠ ቤተ ክርስቲያንም ለእግዚአብሔር የክብሩ መገለጫ የጸጋው ግምጃ ቤት የመሆኗ ምሳሌ። ስንት ምሳሌዎች ነገርኳችሁ? 3። ጠፈር፣ 2ኛ ገነት፣ 3ኛ የአብርሃም ድንኳን፣ 4ኛ ቤቴል። 4ኛ ቤቴል። ያዕቆብ ከቤርሳቤህ ተነስቶ ወደ ካራን በሚጓዝበት ጊዜ ስለመሸበት በሎዛ ምድር ድንጋይን ተንተርሶ ተኛ። በዚያም ህልምን አለም። በዚያም ህልምን አልሞ ነበር። ማን? ያዕቆብ። ከየት ተነስቶ ወደ የት? ከቤርሳቤህ ተነስቶ ወደ ካራን በሚጓዝበት ጊዜ ስለመሸበት በሎዛ ምድር ድንጋይን ተንተርሶ ተኛ። በዚያም ህልምን አልሞ ነበር። ይህ ህልም እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡባትና ይወርዱባት ነበር። እነሆም እግዚአብሔር በላዩ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ